በምዕራብ ጎጃም ዞን ሰከላ ወረዳ ግሽ አባይ ከተማ በመገንባት ላይ ያለው የመጀመሪያ ደረጃ ሆስፒታል ባለመጠናቀቁ ማህበረሰቡ እየተቸገረ መሆኑን የከተማው ነዋሪዎች ተናገሩ። የሆስፒታሉ ግንባታ የዘገየው ተቋራጩ በቂ የግንባታ ግብዓትና የሰው ኃይል አሟልቶ ወደ ስራ ባለመግባቱ መሆኑን የምዕራብ ጎጃም ዞን ጤና መምሪያ ገልጿል። ተቋራጩ በሁለት ወራት ውስጥ ስራውን አጠናቆ እንዲያስረክብ እየተሰራ መሆኑን ተገልጿል። መረጃውን የሰከላ ወረዳ መንግስት ኮሚኒኬሽን አድርሶናል። ንጉስንታየሁ ያቀርበዋል። በ2012 ዓ.ም የተጀመረው የግሽ አባይ የመጀመሪያ ደረጃ ሆስፒታል ግንባታ እስከ 2014 ዓ.ም ተጠናቆ ስራ ይጀምራል ተብሎ ቢጠበቅም እስካሁን መጠናቀቅ ባለመቻሉ የግሽ አባይ ከተማ ነዋሪዎች ቅሬታቸውን አቅርበዋል። ሆስፒታሉ ባለመጠናቀቁ በህብረተሰቡ ላይ ጽኑ ህመም ሲከሰት ወደ ሌላ ቦታ ሄዶ ለመታከም ለከፍተኛ እንግልትና ስቃይ መዳረጋቸውንም ነዋሪዎቹ ተናግረዋል። የሆስፒታል ግንባታው በወቅቱ ተጠናቆ ለህዝብ አገልግሎት እንዲሰጥ ስራው ቶሎ እንዲጀመር ነዋሪዎቹ ጠይቀዋል። ያው እናቶች፣ ህፃናት፣ ሌሎችም ቀላል ችግሮች ወደ ሌላ ወደ እንጅባራ ሆስፒታል፣ ወደ ባህር ዳር፣ ወደ ሁነት ሰላም ቡሬ ሪፈር ነው የሚባሉ እና ከቀላል እነዚህ ቀለል ያሉት ነገሮች እንኳን ከዚህ ይቀርቡልናል ብለን ባለሙሉ ተስፋ ነበርና አሁን ግን በጣም በመጓተቱ እኛ እጅግ በጣም ቅሬታ ውስጥ ነው ያለነው። ከጊዜው ጋር አምቡላንሶች ወዲያ ወዲህ ስለማይሉ ጉዳት እየደረሰ ነው። በደረሰው ሰዓት አሁን በታመመ ሰዓት ሰው ወደ ህክምና ቢቻል ባልጋ ካለያ በባጃጅ ተቆራርጦ ካልሆነ በቀር እንጂ አሁን መፍትሄ ያገኝ አይደለም። በበጋው ካልሆነ በቀር ክረምት መኪና ያስገባም ቦታው ያለበት ጫለንቅ ስለሆነ በበጋው ተልተሎ ብሎ ተጠቃሚ ሊያደርጉን ይላሳብ ነው ያለ። የግንባታ ቁሳቁስ በወቅቱ ባለመቅረቡ ግንባታው መጓተቱን የሆስፒታሉ ግንባታ ስራ አስኪያጅ ልዑል ሽፈራው አስረድተዋል። አሁን ላይ የግንባታው ስራ 98 በመቶ በመድረሱ ከሁለት ወር ባልበለጠ ጊዜ ግንባታውን ለማጠናቀቅ ይሰራል ብለዋል። የሚቀረው አብዛኛው ሳይት ላይ ያለ ስራ የአጥር ግቢው የመብራት ስራ እንደዚሁም የኮምፓውንድ ላይቶች እና ቦርዶች ላይ መብራት ቦርዶች ላይ የሚቀር ስራ ነው ያለ እንጂ አብዛኛው ስራ አልቋልና ስራውን በጣም ተጭነን ከሰራ ነው ከሁለት ወር አያልፍም። ቀንና ማታ የምንሰራ ከሆነ ደግሞ የሚቻል ሆኖ አንድ ወር አይፈጅም ስራው የቀረው ስራ ማለት ነው ለማጠናቀቅ። ሆስፒታሉ በተያዘለት ጊዜ ባለመጠናቀቁ ህዝቡ በሪፈር እንጅባራና ቡሬ በመሄድ እየተንገላታ መሆኑን የወረዳው ጤና ጽሕፈት ቤት ኃላፊ አቶ ዘላለም ስመኘው ጠቅሰዋል። መፍጠን አልቻለም። ጥቅምት ላይ ብሎን ነበረ የመጨረሻ ያስረክባለሁ ብሎ ኋላ ደግሞ የካቲት ላይ አለ። አሁንም የካቲት ላይ ስነድ ደግሞ አሁንም ደግሞ ሚያዝያ ላይ የመጨረሻ የሚል ሐሳብ ነው የሰጠ። ነገር ግን በዚህ እንትን ውስጥ ግን ታውቁታላችሁ የአምቡላንስ ሰርቪስ ቆሟል። በወቅታዊ ጉዳይ ሌሎች አገልግሎቶች የሉ። በጣም ማህበረሰቡ በጣም እየተበዘበዘ ነው። የሆስፒታሉ ግንባታ የዘገየው ተቋራጩ በቂ ግንባታ ግብዓትና የሚሰራ የሰው ኃይል አሟልቶ ወደ ስራ ባለመግባቱ መሆኑን የምዕራብ ጎጃም ዞን ጤና መምሪያ ኃላፊ አቶ ኤፍሬም ክፍሌ ተናግረዋል። ተቋራጩ በሁለት ወራት ውስጥ ስራውን አጠናቆ እንዲያስረክብ እየተሰራ ነውም ብለዋል። ተነጋግረን አሁን አቅጣጫ አስቀምጠናል። በዚህ በቅርብ ቀን ውስጥ በአንድ ወር በሁለት ወር ውስጥ ተጠናቆ ለአገልግሎት እንዲበቃ በእኛ በኩል መደገፍ የሚገባን እንደግፋለን። በተመሳሳይ ተቋራጩ በሙሉ አቅሙ አስፈላጊ የሆኑ ማቴሪያሎችን አስፈላጊ የሆኑ የሰው ኃይሎችን አስገብቶ ወደ ተግባር እንዲገባ እኛ አቅጣጫ ሰጥተናል። የግሽ አባይ ከተማ የመጀመሪያ ደረጃ ሆስፒታሉን ግንባታ ሲጠናቀቅ ስራ ለማስጀመር የሕክምና መሳሪያዎች መግዣ በጀት የተያዘለትና ሰራተኛ እንዲቀጠር ፍቃድ ማግኘቱ ተገልጿል።